ሰላም እንዴት ናችሁ? እንግዲህ ዛሬ ሁሉም አፍላ ወጣት ሮል ሞዴል ሊያደርጋቸው የሚገቡ ሰዎችን ጠቅስላችኋለሁ። ከዛ በፊት ግን ስለ ትንሽ ከፓወር ኦፍ ናው ላይ አንድ የተመቸችኝ ጥቅስ ነበረች እና ያችን ጥቅስ ጥሩ የሚለው ምን መሰላችሁ? የሆነ ነገርን በህይወታችሁ ውስጥ የሆነ ነገር ይፈጠራል። ይህንን ወጣቶች በጣም ብትመልኩት ደስ ይለኛል። ቲክቶክ ላይም ቆራርጣችሁት ብትሰሩት ብትለቁት በጣም ደስ ይለኛል። ምክንያቱም በህይወት ውስጥ የሆነ ነገርን ፐርሲስት የሆነ ነገር ላይ የሆነ ነገር ይፈጥራልና በዛ ነገር ላይ ማማረር፣ ኮምፕሌን ማድረግ፣ ያንን ነገር ላይ እዛ ነገር ላይ ስትራግል ማድረግ በቃ ያ ነገር ተፈጠረ። ከተፈጠረ በኋላ ያን ነገር መቀየር እስካልቻለ ድረስ አክሰፕት ማድረግ ነው። ያን ነገሩን ኮምፕሌን እስካደረግከው ድረስ በህይወት ውስጥ እንዲቆይ ነው የሚያደርገው። ያን ነገር የሆነ ነገር ህይወት ተፈጠረ፣ ሜይ ቢ ሪሌሽንሺፕ አቋረጠ፣ ብሬክ አፕ ምናምን ተደረገ፣ ብዙ ነገር ሊፈጠር ይችላል። ግን አክሰፕት ስታደርገው ያ ነገር ምን ይሆናል? ኮንቨርት የሆነ ወደ ተሻለ ነገር ይመጣል። ስለዚህ ይህንን ሁሉም ወጣት የሆነ ነገርን ፐርሲስት እዛ ነገር ላይ ኢንሲስት ከመሆን በቃ ድርቅ ከማለት ልቅ አድርጎ ሊቭ አድርጎ አክሰፕት ማድረግ ማለት ማንኛውም አይነት ነገር ሊፈጠር ይችላል። ሱስ ሊሆን አዲክሽን ሊሆን ይችላል። ኤቭሪቲንግ ምንም ነገር ቢፈጠር አክሰፕት አድርጎ አይምሮ ያንን ነገር ዊዛውት ጀጅመንት ማለት ነገሩን ወይ እንዲደደብኝ እንደዚህ ከማለት ይልቅ አክሰፕት አድርጎ ዝም ብሎ መስማት ድምፁን አትችልም ምናምን የሚለን ድምፅ ኦኬ ብለህ ዝም ብለህ ስትሰማው ግን ያ ነገር አቅም እያጣ ይመጣል። ነገር ግን ልክ ድምፁ አትችልም የሚለውን ድምፅ ኢንሲስት ማድረግ ስትጀምር ያ ነገር ድርቅ እዛ ነገር ላይ እንትን ማለት ስትጀምር ያ ነገር ምን ይሆን ይመጣል። አንተ ያን ነገር በመታው ልክ ይመታሃል ማለት ነው። ስለዚህ ምን ማድረግ ያለብን አክሰፕት ማድረግ። አክሰፕት ስታደርገው the thing is became change and converts ማድረግ ይጀምራል። ስለዚህ ሁሉም ወጣት ሮል ሞዴል ሊያደርግ የሚገባቸው ሰዎች የመጀመሪያው። ከዛ በፊት ግን ያን ነገር ከመጥቀስ በፊት የሰራኋት እቺ አምፖላ እዚህ ጋር የምታያቸው አምፖል እንግዲህ የምታያቸው አምፖል አለች አይደል? እዚህ ጋር የሰራኋት እቤት ውስጥ ሆኜ በራሴ ከአንድ ጓደኛዬ ሆኜ የሰራኋት እና አሳያቸዋለሁ። በቀጣይ ኔክስት ቪዲዮ እንዴት እንደሰራሁት ሙሉ ቪዲዮን ሰራላቸዋለሁ። አሁን ግን ዝም ብዬ ፎቶን አስገባላቸው እንዴት እንደሰራሁት። የመጀመሪያው ሰው እንግዲህ ፍሮም ሎካል ከሀገር ውስጥ ልጥቀስላችሁ ከውጭ ልጥቀስላችሁ እና ኔክስት ቪዲዮ ደግሞ ፍሮም ሎካል ኮንዶሚኒየም። የመጀመሪያው ሰው አባውት ማርኬቲንግ አባውት ቢዝነስ ሰውየው ኤቭሪቲንግ ሲኢኦ ነው። ጌሪ ቬርቻክ ይባላል። ኢት አሜዚንግ በጣም ምርጥ እስከምላችሁ ሰዎች መካከል ነው። ሁሉም ወጣት ቢመለከተው እድሜው ሄዷል። ነገር ግን አቋሙ፣ አረማመዱ፣ ቪሎግ አሰራሩ፣ ቪዲዮዎቹ ምናምን ፊዚካሊ ወዝ በቃ አሜዚንግ ያንግ ነው የሚመስለው። እንደኔ በቃ ወጣት በጣም ወጣት እንደኔ ነው እሱ ራሱ። ኔክስት ጋር ዴቪድ ጎጊንስ ይባላል። አሜዚንግ የሆኑ ችግሮችን ብላክ ከመሆኑ ጋር የተያያዙ ትላልቅ ችግሮችን አልፎ ነቅሎ ዘሎ ወጥቶ ይቻላል የሚለው ነገር አሳይቶናል። ነምበር 3 ቦክስ ፓወር ኦፍ ናው ባለቤት ኤካርት ቶሌ አሜዚንግ ኤካርት ቶሌ ፕሬዘንሱ ቪዲዮ ሲቀረጥ የሚያወራበት መንገድ ጉድ የሆነ ሰው። ፍሮም ሎካል ከ30 ዓመቴ በፊት ቢሊየንስ ዶላር እሰራለሁ ብሎ እየሰራ ቴክ ካምፓኒ ላይ ኢንተርፕረነር፣ ከ30 ዓመቴ በኋላ ደግሞ የሰዎች ሀሳብ ላይ አይዲያ ላይ ኢንቨስት ማድረግ ፈልጋለሁ ብሎ የተነሳ ኢዘዲን ካሚል አሜዚንግ ጋይ። ይቻላል ማለት ኢትዮጵያ ውስጥ ሆኖ በዩኤስዲ ቢሊየነር መሆን ይቻላል የሚል ነገር የሚያሳይ ልጅ ስለሆነ እሱ ሮል ሞዴል አድርጋችሁ ብትይዟቸው። ስፔሻሊ ጌሪ ቬርቻክ አባውት ማርኬቲንግ አባውት ስለ ቢዝነሱ አሁን ላይ በቃ የእሱን ቪዲዮ አሉ። ዴይሊ ቪ የሚል ደግሞ የሚገርም ቪዲዮ አሉ። ፕሮግራም ዴይሊ ቪ ከ6-5 ዓመት በፊት የተደረገ የቀኑ ውሎ ከሰዎች ጋር የሚገናኝበት መንገድ፣ ባስኬትቦሎችን፣ ሙዚቀኞችን፣ ኢንተርፕረነሮችን ብዙ ሰዎች ሊያገኘ ስለ ኮሚኒኬሽን ስኪሉ ምናምን በጣም ብዙ ነገር ያሳያል። ዴቪድ ጎጊንስ ደግሞ ዴቪድ ጎጊንስ ኬንሰርስ የሚል መጽሐፍ አለ። አላነበብኩም። መጽሐፉን ካነበብኩ በኋላ ትንሽ አጠር ያለች 3 ደቂቃ የምታክል ሪቪው ሰራላችኋል። ስለሱም አሜዚንግ ነው እሱ ራሱ። ፍሮም ፉትቦል እንዲካላችሁ ደግሞ ክርስቲያኖ ሜሲ ምናምን ላችሁ አልፈልግም። እሱ በራሳችሁ መንገድ ማየት የምትችሉ በራሳችሁ መንገድ ነው። እናንተ የምታዩበት መንገድ ለየት ያለው አንግል ነው አይደል? ፐርስፔክቲቭ ነው፣ አንግል ነው የምታዩበት አንግል ለየት ያለው። ስለዚህ ኔክስት ቪዲዮ ላይቲንግ ነው የሚሆነው።